እሱን ካወጣችልሽ ነው እኔ ከና 10,000 ብር አይደል አስገባልኛሽ? ከ10,000 ብር ያነሰ ነው ምንድን ነው? እሺ ምንም እንደምትገዛበት ነገር አይ ምንም እንደምገዛበት አላውቅም። ምንም ካላወቅሽ ታዲያ ብር ምን ይሰራልሻል? እኔ ምን አውቃለሁ? በባለፈው አንተ ስትለኝ ነው ምን ሰክር ነው አስታውሽኝ ብር እንዳስገባልሽ አልከኝ። እሺ አንዴ ተረሳሁት። ዛሬ ትዝ ሲለኝ ቴሌግራም ሰክሪ ነው በቃ አፉ ወይ አንተ መቼ ጀምሮ ስለምታውቅ መቼ ጀምሮ ተጠጣት ከጀመርኩ በኋላ ነው ኮመሽ ተጠጣ እ መቼ ተጠጣ? እሺ አሁን ወጥቼ አንድ ስጦታ ምን ስጦታ ጨፍኝ አልኩሽ በቃ ጨፍኝ እኔ ምንም እየታየኝ አይደለም። ጨፍኝ እሺ ነው ማየት አይቻልም 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 ማየት አይቻልም። እሺ ተነሽ ቀለበት እንዴት ቀለበት ደግሞ ምን ይሰራልሻል? እንደዚህ ቀለበት የምን ቀለበት እኔ ምን አውቃለሁ? እንዴት ቀለበት እንዴት የልጅ እናት ሆነሽ ነው? እስኪ አልገድል እስካሁን በጣም ያምራል ያምራል ያምራል። አመሰግናለሁ። አልጠበኩም። እንዴት ምን ማለት ነው? አንተ ለኔ ያገዛልኝ እንደማለት ነው እና የሚደራባ የኔ ቤት ሌላ ደግሞ አንድ ይቀር። ምንድን ነው? በቃ አሁን ደግሞ አንድ ይቀርሻል። አሁን አይንሽን ጨፍኝ ነው ምንድን ነው? እንዲህ ስልክ ዛሬ ስጦታ ቀን ነው እንዴ? ስጦታ ቀን ነው። ግራ ገባሽ? እንዴት እንደሚከፈትም አታውቂም። አላውቅም። ኪሳራ አቤት ኪሳራ። ክፈሻ የኔ ምስኪን የኔ የዋ እንዴት እንደሚከፈትም አታውቂም እኮ ይሄ ወርታ አይደለ? ክፈሻ። ኧረ መጀመሪያ የሚጠጥ ነገር አለው አንቺ ምን አለው? ይሄ እሺ ይሄ ተደይዞ አሁን ምንድን ነው? አይፎን 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 ማለት በጣም ነው ደስ ያለኝ። አመሰግናለሁ። ወይኔት አመሰግናለሁ። በጣም ደስ ስላለሽ ደስ ይለኛል። ላቶ በቃውን ፈትፍጭና ስበር ቴክኖ ነበር የያዘኝ ያንተ ሳምሰንግ ምናምን እኮ አንዶር አልይዘውም። አይፎኑን ደግሞ አንደሳ ነው ግን ከፈለገ ክስክስ ይበልሽ። እሺ እንግዲህ ውድ የቲክቶክ ቤተሰቦች ማሂና እኔ አብረን መኖር ከጀመርን በኋላ ግን ለመጀመሪያ ጊዜ ነው ስጦታ ይሰጠዋል።
ቀሚስ መቼ? ኦኬ ለካ መጀመሪያ ስንገባ ቀሚስ ሰጥቼሻለሁ። አንዳንዴ በእጅ ያዙት ወርቅ ከመዳብ ይቆጠራል አይነት ይሆናል እና እንደው እንደኔ የምትረሱ ካላችሁ ያው እኔ ደግሞ ንፉጉኛ አይደለም ያው ታውቂያለሽ፣ ግን ብዙ ጊዜ እንደዚህ ትዝ ብሎኝ ያቀኝ ዛሬ ድንገት ተሳክቶልኛል እና ደስ ስላለሽ ደግሞ በጣም ደስ ብሎኛል።